ሰላም ጤና ይስጥልኝ ውድ የድቡሻ ሄልዝ ቲዩብ ተከታታዮች እንደውም አዲሶች እንደምቆያችሁ እኔ ደህና ነኝ አልሐምዱሊላህ። ዛሬ እንደምታዩት እንደምናቆም ከዚህ በፊትም እንደማቀርበው ሁላ የማርበርግ ቫይረስ በሽታ ሁኔታ ያለበት ደረጃና በተጨማሪ መከላከያ መንገዶችና ህክምናው ምን መስላል የሚሉ ርዕሶችን ይዤ ቀርቤያለሁ። ከመጀመራችሁ በፊት ቪዲዮን ላይክ እንድታደርጉ እንዲሁም ቻናሌን ሰብስክራይብ እንድታደርጉ በአክብሮት እጠይቃለሁ። መልካም ጊዜ። እንደምናየው እንግዲህ የማርበርግ ቫይረስ ሁኔታ ምን መስላል ወይ ደግሞ የበሽታው ወቅታዊ ሁኔታ ምን መስላል የሚለውን እንደተለመደው ስንመለከት በዚህ ሁለት ቀን ውስጥ እንግዲህ ሪፖርት ዜሮ ነው ያለው። ያው ደስ የሚል ነገር ሊመስል ይችላል፣ ነገር ግን መዘናጋቶች እንዳይኖሩ መስራት ይኖርብናል። ሪፖርቶችን እያየን ለመጥቀስ ያህል በቀን 14 ህዳር 14 2018 አራት የላቦራቶሪ ምርመራዎች ተደርገው በሽታ የተገኘበት አልነበረም። በወቅቱ በጽኑ የታመመ አንድ ነበር። ጠቅላላ ላቦራቶሪ 57 ነው። 10 ሰዎች ቫይረሱ የተገኘባቸው፣ 5 ህይወታቸው ያለፉና 5 ህክምና ላይ ያሉ ናቸው። እንግዲህ ህክምና ላይ ካሉት 5ቱ አንዱ በጽኑ የታመመ እንደሆነ ነው ማለት ነው። በቀን 15 ወይ ደግሞ ከአንድ ቀን በኋላ አሁንም 7 ሰዎች ተመርምረው ወይ 7 የላቦራቶሪ ምርመራ ናሙናዎች ተወስደው ቫይረሱ የተገኘበት የለም፣ በጽኑ የታመመ አሁንም አንድ አለ ማለት ነው። ህይወታቸው ያለፈ የለም፣ በእለቱ ከበሽታ ያገገመ የለም። እንደ አጠቃላይ እስከ ህዳር 15 ያለው የላቦራቶሪ ምርመራ 64፣ ቫይረሱ የተገኘባቸው 10፣ በቫይረሱ ህይወታቸው ያለፈ 5፣ ከበሽታ ያገገመ የለም። 5ቱ ህክምና ላይ ናቸው። እንግዲህ ከ5ቱ ጽኑ ህሙማን ወይ ደግሞ በጽኑ የታመመ እንዳለ ነው የሚያሳየው ማለት ነው። ይህ ማለት እንግዲህ የሞት ምጣኔ እንደኛ ሀገር 50% ላይ ነን። ከ10ሩ 5 ህይወታቸው እንዳለፈ ነው የምንመለከተው። የማርበርግ ቫይረስ መከላከያ መንገዱን ምንድነው፣ እንዴትስ ተግባራዊ እናድርግ የሚለውን ነው ቀጥሎ የምናየው ማለት ነው። ዋናው ቪዲዮ ከመጀመራችሁ በፊት እባካችሁ ላይክ እንድታደርጉ እጠይቃለሁ። እንደውም ሰብስክራይብ በማድረግ አጋርነታችሁን አሳዩ። አመሰግናለሁ። እንግዲህ የመጀመሪያው በበሽታው ከተያዙ ወይም ደግሞ ከተጠረጠሩ ሰዎች ጋር ቀጥተኛ የሆነ ንክኪ አለማድረግ ነው። ይሄ እንግዲህ ለዚህ በጣም ሪስክ የሆነው አንደኛ ለህክምና በሚመጡበት ሰዓት የጤና ባለሙያዎች ወይ ደግሞ ጤና ተቋማት ላይ የሚያገለግሉ ሰራተኞች ናቸው ማለት ነው። በሁለተኛ ደረጃ ደግሞ በሽታው እንግዲህ ምልክት ታይቶ ወይ ደግሞ ማንኛውም ምልክት ታይቶ ወዲያው ለህክምና የማይመጡ ከሆነና ቤት በሚቆዩበት ጊዜ ንክኪ ይኖራል ማለት ነው። ለዚህም ነው ማንኛውም ምልክት በመታየበት ሰዓት ወደ ጤና ተቋም ሄደው ሪፖርት አድርገው መታከም አለበት። ምርመራ አስፈላጊ የሆኑ ምርመራዎች መደረግ አለባቸው ማለት ነው። ስለዚህ የመጀመሪያው መከላከያ መንገድ ንክኪን መቀነስ ነው። እንግዲህ ንክኪ መቀነስ ስንል አንደኛው በሽታው ተይዞ ወይ ደግሞ በሽታው ያለበት ሰው የተረጋገጠ ሰው ነው። ሁለተኛው ደግሞ አይታወቅም ማን ላይ በሽታው ይኑር አይኑር አይታወቅምና ምናልባት የበሽታው ምልክት ሊመስሉ የሚችሉ ወይ ደግሞ አዲስ ምልክቶች ማሳየት የሚጀምሩ ሰዎች በሚኖሩበት ሰዓት ከቤተሰብ ጋር ንክኪ ሳይኖር ቀጥታ ወደ ጤና ተቋም መሄድ አለባቸው ማለት ነው። በመቀጠል የምናየው እንግዲህ እጅን በሳሙናና በውሃ በአግባቡ መታጠብ ነው። ይሄ ዋነኛው መከላከያ መንገድ ነው ማለት ነው። ስለዚህ በማንኛውም ሰዓት እጅን መታጠብ መዘንጋት የለብንም ማለት ነው። እጅ መታጠብ ከብዙ ጀርሞች ከብዙ በሽታዎች ራሳችንን እንድንከላከል ይረዳናል። ይህን ተግባራዊ ማድረግ ይኖርብናል ማለት ነው። በአግባቡ እጃችንን መታጠብ ይኖርብናል። ሌላው ለታመመ ሰው እንክብካቤ በሚያደርጉበት ጊዜ የመከላከያ ዘዴዎች፣ ይህ ማለት እንግዲህ አሁንም በሁለት አይነት መንገድ እናያለን። ምናልባት አስታማሚ ሆኖ ሚኖር ሰው ካለ ወይ ደግሞ ከታመመ ሰው ጋር ንክኪ የሚያደርጉ የጤና ባለሙያዎች፣ ማንኛውም ጤና ተቋማት ላይ የሚሰሩ ሰራተኞች ሊሆኑ ይችላሉ፣ ቤተሰብ ሊሆን ይችላል።
ስለዚህ ለታመመ ሰው እንክብካቤ በሚደረግ ጊዜ አስፈላጊ የሆኑ አይፒሲ ወይ ደግሞ ኢንፌክሽን ፕሪቨንሽን ኮንትሮል ሜካኒዝምን መከተል ይኖርብናል ወይ ደግሞ ይሄን ተግባራዊ ማድረግ ይኖርብናል ማለት ነው። ፐርሰናል ፕሮቴክቲቭ ኢኩዊፕመንት በአግባቡ መጠቀም ልክ እዚህ ምስሉ ላይ እንደምናየው ይህ ምስል እንግዲህ ከጤና ተቋም የተጋራ ነው። ቴንኪዩ በጣም አመሰግናለሁ። እንደዚህ ነው በቃ መልበስ የሚገባን ማለት ነው። በሁሉም ጤና ተቋማት ላይ በተለይ ክሪቲካል የሆኑ ፔሸንት ኬር ላይ በምንሆንበት ሰዓት እንዲህ አይነት አለባበስ ወይ ደግሞ እንዲህ አይነት ፒፒኤ ፐርሰናል ፕሮቴክቲቭ ኢኩዊፕመንት በአግባቡ ፕሮፐርሊ መልበስ ይኖርብናል ማለት ነው። ሌላው ሞት በሚከሰትበት ጊዜ አስክሬን ከመንካት መቆጠብና ያው በጤና ባለሙያ ተዘጋጅቶ ደህንነቱ በተጠበቀ አካሄድ እንዲቀበር ማድረግ ነው። ይሄ እንግዲህ ከመጀመሪያው ጀምሮ አብረን ስለዚህ ጉዳይ ያወራን የቆየ ነው። ይህን ለማድረግ የህብረተሰብ ተሳትፎ ከፍተኛውን ሚና እንደሚጫወት ህብረተሰቡ መቀበል እንዳለበት ፈቃደኛ መሆን እንዳለባቸው ቤተሰብን ከማሳመን አንፃር ከባድ ሊሆን ይችላል። የምንወዳቸውን የምናከብራቸውን ሰዎች አተን ከሞቱም በኋላ ደግሞ የሚሉ ነገሮች እንዳይነሱ መጀመሪያ የማሳመን ስራ መሰራት አለበት፣ መቀበል ይኖርብናል። ይህም እንደተለመደው ለምን ታስቦ ነው የሚለው ሌላውን ከመጠበቅ አንፃር ነው። ምክንያቱም መተላለፊያ መንገዱ ላይ ትላንት እንዳየነው አንዱ ንክኪ ነው እና ይህ ንክኪ ደግሞ በማንኛውም ፈሳሽ ነው በህይወት ካለ ሰውም ከሞተ ሰውም ጋር ባለው ንክኪ ቫይረሱ የመተላለፍ አቅም ስላለ ይህን ለመከላከል ሲባል እንግዲህ በባለሙያ በተዘጋጀ ወይ ደግሞ ባለሙያዎች የቀብር ስነ ስርዓቱ እንዲከናወን ያደርጋሉ ማለት ነው። ስለዚህ ወደ ቤት መውሰድ፣ ማጠብ፣ ሌሎች ንክኪዎች አላስፈላጊ የሆኑ ንክኪዎች አይደረጉም። ሞት በሚከሰትበት ሰዓት ይህን ጥንቃቄ ማድረግ ይህን በማድረግ ራሳችንና ሌሎችንም የህብረተሰብ ክፍሎችን ከበሽታው መከላከል ይኖርብናል። በዚህ ላይ ትኩረት ሰጥተን መስራት ይኖርብናል ማለት ነው። ሌላው የምናየው ህክምና ነው። እንግዲህ ከመጀመሪያ ጀምሮ እንደምናየው እንግዲህ ይህ በሽታ ያው በዓለም ላይ ከተከሰተ ጊዜ ጀምሮ በጣም አስቸጋሪ ሁኔታ ላይ ወይ ደግሞ የሞት ምጣኔውም ከፍተኛ ነው። የተገኘለት ህክምና ክትባትም እንደሌለ ነው። ብዙ ቻሌንጆችን እያለፈ ወይ ደግሞ ብዙ ቻሌንጆች ያለበት የህመም አይነት ነው። ኦልሞስት ያው ታሪኩን እንደምናየው ከሆነ ከ50 ዓመት በላይ ያስቆጠረ በዓለም በበሽታ ዝርዝር ላይ ከ50 ዓመት በላይ ከ55 ዓመት በላይ ያስቆጠረ ቢሆንም ይህ በሽታ እንደ አደገኝነቱ የተሰራ ክትባት የለም ወይ ደግሞ ህክምናም የለም ማለት ነው። ስለዚህ ምንድነው ነው ህክምና? በበሽታው ሲያዙ ሰዎች ምን ይደረግላቸዋል? ወደ ሐኪም ቤት ወደ ጤና ተቋም ገብተው ምን አይነት እንክብካቤና ህክምና ነው የሚደረግላቸው የሚለውን በምናይበት ሰዓት እንግዲህ ቅድሚያ ህክምና የሌለ መድኃኒት የሌለ በሽታ እንደመሆኑ መጠን ትኩረት ማድረግ ያለብን መከላከሉ ላይ እንደሆነ ማወቅ ይኖርብናል። ማከም የሚቻለው የህመም ምልክቶችን ማስታገስ ነው። ለምሳሌ ትኩሳት የሚኖር ከሆነ አንዱ ትኩሳት ነው። ይህንን ትኩሳት ማስታገስ መቻል ማለት ነው። ሌላው ተጓዳኝ ህመሞችን ማከም ያስፈልጋል። ለምሳሌ የአንዱ ያየነው ምልክት ዲያሪያ ወይ ደግሞ ተቅማጥ ከሆነ ያንን ማከም ያስፈልጋል ማለት ነው። ተቅማጥን ማከም፣ ሌሎች የመገጣጠሚያ ህመሞች፣ ሌሎች የሚያስመልሳቸው ከሆነ ይህን ማከም ነው ማለት ነው። ይህ ማለት እንግዲህ ዋናውን ወይ ደግሞ የበሽታውን ኮዝ ማከም ማለት አይደለም። በሽታውን ተከትሎ የመጡትን ለመመለስ የሚሰሩ ስራዎች ናቸው ማለት ነው። ድጋፋዊ የሆኑ ወይ ሳፖርቲቭ የሆኑ ህክምናዎችን ነው ማድረግ የምንችለው በጤና ተቋም ላይ ቢሆንም ሌላው ሁለተኛ ላይ መስራት ያለብን እንግዲህ ለታማሚዎችና ለቤተሰባቸው የምክክር አገልግሎት ያስፈልጋል። ይህም የስነ ልቦና አእምሮና ማህበራዊ ድጋፍ መስጠት ያካትታል ማለት ነው። ስለዚህ አንድ ሰው ከቤተሰብ ታሞ ወደ ሐኪም ተቋም ወደ ህክምና ተቋም
በሚገባበት ሰዓት ሌሎች ከግለሰቡ ጋር ንክኪ ያላቸው ሰዎች ናሙና ተወስዶ ምርመራ ይደረጋል። በሽታው ቢገኝ ደግሞ መድኃኒት የለም፣ የሞት ምጣኔው እስከ 90% እስከ 80% ነው የሚባሉ ሌሎች ጉዳዮችን እንግዲህ በግልጽ ማሳወቅና በዚህ ደግሞ ሊከሰቱ የሚችሉ የስነ አእምሯዊ ቀውስን በመደገፍ በመመካከር ወይ ደግሞ የምክር አገልግሎቶችን በመስጠት ድጋፍ ማድረግ ይኖርብናል ማለት ነው። ቤተሰብን ማህበረሰብ እንደ ማህበረሰብም ቢሆን ያሉ ቀውሶች ቀላል አይደሉምና ይህን ማድረግ ይኖርብናል። አንዱ የሕክምናው አካል እንደሆነ ነው ማለት ነው። ይህን ተግባራዊ ማድረግ ደግሞ አጠቃላይ የማህበረሰቡ የሕክምና ተቋማት ባለሙያዎች የሁሉም የህብረተሰብ ክፍል ነው። የአንድ አካባቢ በሽታ የአንድ ሆስፒታል ላይ ብቻ ተገድቦ የሚቀር ወይ ደግሞ የዛ ክልል አካባቢ ሰዎች የሚሰሩ ሳይሆን አይታወቅም ነገ የት እንደሚሄድ ማን ጋር እንደሚከሰት አናውቅም። ስለዚህ መከላከሉ ላይ ትኩረት አድርገን መስራት ይኖርብናል የዛሬው መልእክት ነው። ስለተከታተላችሁኝ አመሰግናለሁ። ስትጀምሩ ቪዲዮውን ላይክ ያላደረጋችሁ ላይክ እንድታደርጉ እንዲሁም ቻናሌን ሰብስክራይብ እንድታደርጉ እየጠየቁ የዛሬው ይህን ይመስላል። መልካም ጊዜ